ዴቪስ ብስክሌቱን እያስተካከለ በነበረበት ወቅት ህይወቱን ለዘላለም የሚቀይር ነገር ድንገት ተመለከተ። በጭንቅላት ውስጥ አንድ ሀሳብ መጣ። በብስክሌት ላይ ሞተር ብንጨምርበት ስንት ሰው ሊገዛው ይፈልግ ይሆን ብሎ ይጠይቃል። ወዲያውኑ ሀሳቡን ለጥሩ ጓደኛው ለሃርሊ ያካፍለዋል። ሃርሊ ግን ከቁም ነገርም አልቆጠረውም። ጠንካራ ሞተር ለመስራት የብረታ ብረት እውቀት እንደሚያስፈልግ፣ በተጨማሪም ማሽኖችና ገንዘቦችን እንደሚያስፈልግ ነገረው። እነሱ ግን ምንም አልነበራቸው። ዴቪሰን ግን በሃርሊ ያምን ነበር። ችሎታውን ቀደም ብሎ አይቶታል። አንድ ቀን በቲያትር ቤት ውስጥ ሳሉ ሁሉም ሰው በመድረኩ ላይ ያለችውን ቆንጆ ተዋናይ ሲያይ የሃርሊ አይኖች ግን ከማሽኗ ስር ባለው ሞተር ላይ ተተክለው ነበር። በአንድ እይታም ብቻ የሞተሩን ንድፍ ከአይምሮ ወጥቶ ሳለው። በዴቪሰን ማበረታቻ ሃርሊ ሞተር ከብስክሌት ጋር ለማጣመር ወሰነ። የመጀመሪያውንም የሞተር ሳይክል ንድፍን በተሳካ ሁኔታ ሳለ። ከዚያችም ባለቤቱ አብሯቸው እንዲሰራ ተስፋ በማድረግ ወደ አንድ ፋብሪካ ሄዱ። ነገር ግን ባለቤቱ ንቆ አባረራቸው። ይህ ግን ህልማቸውን አላቆመውም። ዴቪሰንም የተጣለ ጎጆን ወደ ትንሽ ወርክሾፕ ቀየረው። ከፋብሪካውን መለዋወጫዎችን በሚስጥር በመውሰድና አንድ አዛውንት መካኒክ በወይን በማደለል የሞተሩን ሽፋን እንዲሰራ አደረጉ። በማይሰለች ጥረታቸው የመጀመሪያውን የሞተር ሳይክል ሞተር ሰሩ። በፔትሮል በዝግታ ሲፈስ ሃርሊ ዘንጉን ማዞር ጀመረ። ሞተሩ ግን በድንገት ጠፋ። ምን ሆነ? እነዚህ በቤት ውስጥ የታሰሩ እቃዎች አይበቁም። ትክክለኛ ማሽነሪና አዳዲስ እቃዎች ያስፈልጉናል። ሁሉንም ነገር እየነቀልን መጠቀም አንችልም። ነገር ግን ለመግዛት ገንዘብ አልነበራቸውም። ከዚያ ዴቪሰን የሩቅ ዘመዱን ዎልተርን አሰበ። ዎልተር ሰፊና የግብር መሬት ያለው ጎበዝ የባቡር መስመር መሐንዲስ ነበር። ዴቪሰን ወዲያውኑ የሃርሊ እርዳታ የሚጠይቅ ደብዳቤ እንዲጽፍ ጠየቀው። እኔና እሱ ድንቅ ማሽን ሰርተናል። ለገበያ ማስታወቂያ $75 ያስፈልገናል። የመጀመሪያዎቹ ግምት ሽያጮች በሺዎች እንደሚቆጠሩ ያሳያሉ። ምንም ቢሆን ግን ዎልተር የዘመዱን ታሪክ ሙሉ በሙሉ ማመን አልፈለገም። ባለማመንም መጥቶ ለማየት ይወስናል። ሲደርስ ያቺን ትንሽ ወርክሾፕ እንዲሁም በግማሽ የተገጣጠመውን ሞተር ሳይ እንደተታለለ ይሰማዋል። ሊወጣ ሲል ግን በግድግዳ ላይ ባሉት ንድፎች ይሳባል። በዝርዝር ስዕሎቹንም በደንብ ይመለከቷል። በዎልተርም በጣም ይደነቅበታል። እንዲሁም በዛ ለመቆየትና ለመርዳት ይወስናል። መሐንዲስነት ልምዱም የሞተሩን ውድቀት ምክንያት በፍጥነት ያገኘዋል። ከቀናት ልፋት በኋላ ሶስቱም ሁሉንም ችግሩን አራግፈው ሞተሩን በብስክሌቱ ላይ ለመግጠም ይወስናሉ። በተሳካ ሁኔታም ይገጥሙታል። የመጀመሪያው የሃርሊ ዴቪሰን ሞተር ሳይክልም ይወልዳል። ወደ ውጭም አውጥተው ለመንዳት ይወስናሉ። ሞተሩንም ወደ ውጭ አወጡት። በደስታም ዘለሉ። ዎልተር ለመንዳት መታገስ አልቻለም። የያዘውን ነገር ሁሉ ጥሎ እንደሚወጣ ኃይል በንፋሱ እየመታ በሰፊው ሜዳ ላይ በፍጥነት ጋለበ። በነዳጁ ታንኩ እስከሚጎድል ድረስ ማቆም አልቻለም። ከዚያም ብስክሌቱን ወደ ወርክሾፑ እየገፋ መለሰው። ከዚያም በላይ ማፍጠን ይችል እንደሆነ ሃርሊን ጠየቀው። ሃርሊን በቂ ገንዘብ ካገኘ በእርግጥ ማድረግ እንደሚችል ነገረው። ይህንን የሰማው ዎልተር ወዲያውኑ የቆጠበውን ገንዘብ በሙሉ ሰጣቸው። የእኛም የትም እንዲሄድ እፈልጋለሁ። ይህ እምነት የሃርሊ ዴቪሰን ሞተር ሳይክል ነፍስ ሆነ። በቅርቡም በገበያው መሪ ለመሆን በማሰብ ሙሉ በሙሉ ማልማት ጀመሩ። ሃርሊ በቀን ንድፍ ይስላል፣ ማታ ማስተካከያ ያደርጋል። በማይሰለች ጥረት የሁለተኛውን ትውልድ ሃርሊ ተዘጋጀ። ነገር ግን የካርቡሬተሩን ከመጠን በላይ ነዳጅ የመስጠት ችግር አሁንም መፍታት አልቻሉም። ሃርሊ እንደሚያስተካክለው እያሰበ ሳለ እናቱ ደብዳቤ ያመጣችለት። የኮሌጅ መግቢያ ደብዳቤው ነበር። ወደ ኮሌጅ መሄድ የሁልጊዜ ህልሙ ነበር። ነገር ግን ከሃርሊ ፕሮጀክት መውጣት ማለት ነበር። ዎልተር ዜናውን ሲሰማ በቁጣ ፈነዳ። መሄድ አልችልም፣ ገንዘብን በሙሉ የጨረስኩት እዚህ ላይ ነው። ሁላችንም ቃል ገብተናል። ሃርሊ መሄድ አልፈለገም። ነገር ግን ዲዛይናቸውን በእውነት ለማሻሻል ኢንጂነሪንግ ማጥናት ብቻ እንደሆነ ያውቅ ነበር። ስለዚህ የሚሄድ ውሳኔው ከባድ እንደሆነ ቢያውቅም ግን ለመወሰንና ዩኒቨርሲቲ ሄዶ ትምህርቱ ለመቀጠል አስቧል። ጓደኞቹ ተናደውበታል። ግን ምንም አማራጭ እንደሌለው ግን ሃርሊ ያውቅ ነበር። ሄዶም